አዳዲስ ነገሮች አሉ። አብርሃም ሩታ ቤት ሄዷል። በዚያም እንግዲህ ሩታን ለማሳመን እየሞከረ ነበረ። ነገር ግን ሩታ ከቤቴ ውጣልኝ፣ እቃን ይዘ ሂድ ስትል ተናግራለች። በዚያም እንግዲህ ብዙ ነገሮች ተፈጥረዋል። ከዛም ያገኘሁት መረጃዎች ብዙ አሉ፣ እነሱንም አጋራችኋለሁ። በሌላ በኩል ከዚህ ጋር በተያያዘ እንግዲህ በሁለቱ ወንድማማቾች መካከል እዛው ሩታ ቤት እንግዲህ አደገኛ ጸብ ተነስቶ ነበረ። በኤፍሬምና በአብርሃም መካከል የተፈጠረው ጸብስ ምንድን ነው? ምን አስነሳው የሚለውን ነገር እንግዲህ ከአቅራቢያቸው ያገኙት መረጃዎች አሉ፣ እነሱንም አጋራችኋለሁ። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲደርሱ ተከታትዬ እንዳቀርብላችሁ ማለት ነው። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ወደ ሩታ ቤት ሄዷል ማለት ነው። በዚያም እንግዲህ ሩታን ለማሳመን በጣም ብዙ ነገሮችን እየጣረ እንደነበረ እና ትላንትና የተናገረችውን ሀሳብ ለማስቀየር እየሞከረ እንደነበረ ነው የተሰማው። በዚህም እንግዲህ ትላንትና ሩታ እንግዲህ ከዚህ በኋላ ይበቃኛል፣ በሴት ልጅ እንባ የሚጫወተውን ነገር ያቁም ስትል እንግዲህ ለዴቭ ስትናገር ነበረ። በዚህም እንግዲህ እሷ ከዚህ በኋላ ከሱ ጋር መገናኘት እንደማትፈልግ ልጁንም እንግዲህ በፈለገው ሰዓት መጥቶና ህጉ በፈቀደለት ሰዓት መጥቶ ማየትና መንከባከብ ይችላል። ከዚያ ውጪ ግን እኔና አብርሃምን የሚያገናኝን ነገር የለምም፣ አልፈልግምም ከሱ ጋር መገናኘት። እሱ በሰው ህይወት የሚቀልድ ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ነገር ግን እሱ ሁለቱም ጋር ለመውጣት እየሞከረ ነው። በጣም ባለጌ የሆነ ሰው ነው። በዚህም እንግዲህ እኔንም ህይወቴን ከሚበጠብጥ በዚያም እንግዲህ የሄርሜላንም ህይወት እየበጠበጠ ከሚኖር አንዷን ይዞ ቢኖር ለሱም ይሻለዋል። ከዚህ ውጪ ግን ከኔ ጋር የሚያገናኘው ነገር የለም። ልጁን ለማየት ከፈለገ ያኔ መጥቶ ማየት ይችላል። ከዚያ ውጪ ግን እኔ ጋር ያለውን እቃ መጥቶ መውሰድ አለበት። ከዚህ በኋላ ከሱ ጋር መሆን አልፈልግም ስትል ስትናገር ነበረ። በዚህም እንግዲህ ዴቭም እንግዲህ ነገሮችን ለማደባበስና ለማስታረቅ እንዲሁም ደግሞ ወደዚህ ውሳኔ የገባችበትን ሀሳብ እንግዲህ ለማስለወጥ ሲሞክር ነበረ። በዚህም እንግዲህ ዴቭንና ቡዜንም እንግዲህ እናንተ ለሱ ነው የምታግዙት፣ እኔ እየተጎዳው መሆኑን አላወቃችሁም? የወንድማችሁን ጸባይ ለመሸፋፈን ስትሉ እኛን እየጎዳችሁ ነው። እናንተም በጣም የምታሳዝኑ ሰዎች ናችሁ። እናንተም እንግዲህ በስተመጨረሻ ለወንድማችሁ ነው የምትቆሙት። እሱንም አውቃለሁ። ነገር ግን ደግሞ ያንን ምረጥ ብላችሁ ወገንተኝነታችሁንም አሳይታችሁኛል። በዚህም እንግዲህ ይመቻችሁ። ነገር ግን ከዚህ በኋላ እሱ እኔ ቤት እንዳይደርስና እኔ ህይወት ውስጥ የሚያደርገውን ነገር እንድታስቆሙት እፈልጋለሁ። አለበለዚያ ግን ልክ እኔ እሱን ስናገርና እኔ ወደዛ ስመጣ በሱ መሀል ገብታችሁ ለሱ ተደርባችሁ እንግዲህ እኔ የምትናገሩት ነገር ብታቆሙ ይሻላል ስትል ነው እንግዲህ ስታስጠነቅቃቸው የነበረው ማለት ነው። ይህንንም ተከትሎ ነው እንግዲህ ኤፍሬምና ሩታ ለአብርሃም መልእክታቸውን ያስተላለፉት። በዚህም እንግዲህ ናና እቃህን ውሰድ፣ ከዚህ በኋላ ከሩታ ህይወት ውጣ፣ ልጅን ማየት ባለበት ሰዓት ታያለ። ከዚያ ውጭ ግን ከሩታ ህይወትና ከሩታ ጋር የሚያገናኛችሁ ምንም አይነት ነገር የለም፣ አልፈልግም ብለህ ሄዳ ሲሉ እንግዲህ መልእክታቸውን አስተላልፎ ነበረ። ይህንንም ተከትሎ ነው እንግዲህ አብርሃም ወደ ሩታ ቤት የሄዶ ማለት ነው። በዚያም እንግዲህ ሄዶ ሩታንም እንግዲህ ለማሳመንና በሩታ ላይ እንግዲህ ሌላ ጨዋታ ለመጫወት ሲሞክር ነበረ። በዚያም እንግዲህ እሱ እንዳለው ከሆነ ከሩታ ጋር ምንም ያላቸውና ምንም ያቀያየማቸው ነገር እንደሌለ፣ ነገር ግን አሁን ላይ እረፍት እንደፈለገና ምርጫውንም ራሱ እንዳላወቀ፣ በዚህም እንግዲህ ከሩታ ጋር አሁን ላይም ለሩታ ጥሩ ስሜትና ጥሩ ነገር እንዳለው ጊዜ ብቻ እንደሚፈልግና እንግዲህ በእሷ ላይ ምንም ቅያሜ እንደሌለው፣ ሲቀጥል ደግሞ ሄርሜላንም እንዳልመረጠ ነግሯታል ማለት ነው። አሁን ላይ እኔ ብቻዬን ልሁን እንጂ ያልኩት ሁለታችሁንም አልመረጥኩም፣ አንቺንም እንደዚህ የምትሆኝበት ምክንያት አልገባኝም። የልጄ እናት ከሆነሽ ይሄን ያህል እንግዲህ ልጠላሽ አልችልም። ነገር ግን ደግሞ አሁን ላይ እንግዲህ በጣም ብዙ ነገሮችን ፕሮሰስ ማድረግ አለብኝ። አይምሮዬ ሊቀበላቸውና ሊቀበላቸው የማይፈልጋቸው ነገሮች አሉና እሱን እንግዲህ ብቻዬን ሆኜ ማጠንጠን እፈልጋለሁ። ለዚያም ነው እንግዲህ እዚህ ውሳኔ ላይ የደረስኩት እንጂ አንቺን ጠልቼሽ አይደለም ሲል እንግዲህ ልጅቷን ለማባበልና ለማሳመን እየሞከረ ነበረ። ይህንንም ተከትሎ እንግዲህ አደገኛ ንግግርም ተናግሯል በመሃል። በዚህም እንዳለው ከሆነ እንግዲህ ቤቱን እሱ እንደገዛላትና እዚህ ቤት
የመምጣት ሙሉ መብት እንዳለውና በፈለገው ጊዜ መጥቶ በፈለገው ጊዜ መሄድ እንደሚችል ሲቀጥል ደግሞ የፈለገውን እቃም ሆነ ነገሮች ማስቀመጥ እንደሚችልም እንግዲህ ሲናገራት ነበረ። ይህንንም ተከትሎ ይህን ቤት እኔ ነኝ የገዛውልሽ፣ አብሬሽ ባልሆን እንኳን የፈለገኝን ነገርና የፈለግኩትን ነገር ማድረግ እችላለሁ፣ መብቱም አለኝ በዚህ ቤት ሲል እንግዲህ ደግሞ ሲናገራት ተሰምቷል ማለት ነው። በዚህም እንግዲህ ሩታ ተናዳ ከዚህ በኋላ አንተ እዚህ ቤት አትኖርም፣ ስለዚህ እቃን ይዘህ ውጣ፣ ልጅህን ማየት በፈለግከው ሰዓት መተህ ማየት ትችላለህ፣ አንተ በሴት ልጆች እንባ የምትጫወት በጣም አሳፋሪ ሰው ነህ። ሲቀጥል ደግሞ ምርጫህን መርጠሃል፣ ምርጫህን ደግሞ እንግዲህ ሌላ ሰው አድርገሃል። በዚህም የተነሳ እንግዲህ እኔንም ከኔ ጋር ያሳለፍከውንም ጊዜ እንግዲህ እንደዛ ስትረግም ነበረ። ስለዚህ ከዚህ በኋላ ከኔ ጋር የሚያገናኘንም ሆነ የሚያቀራርበን ነገር የለም። እሱም እንግዲህ በመሀላችን አንድ ነገር አለ፣ እሱንም መተህ እንደፈለግ ማየት ትችላለህ። ከዚያ ውጭ ግን በእኔ ህይወትም ሆነ በእኔ ነገሮች ላይ ጣልቃ መግባት አችልም ስትል እንግዲህ ቁርጡን ነግረዋለች ማለት ነው። ይህንንም ተከትሎ እቃን ይዘልኝ ውጣ ስትለው እንግዲህ እሱም እዚሁ ይቀመጣታል ይዤ አልወጣም ሲል እንግዲህ በመሀላቸው ጸብ ተነስቶ ነበረ። እንግዲህ እዛው የነበረው ኤፍሬምም ይህንን ተከትሎ ነው እንግዲህ በመሀል ጣልቃ ገብቶ ካልወደድካት ለምን ይዘህ እቃህን አትወጣም? እሷ ህይወት ላይ አትድረስ። ከዚህ በኋላ በቃ አልወዳትም፣ መኖር አልፈልግም ከእሷ ጋር፣ እኔ መኖር የምፈልገው እዚህም እዛም እያልኩ ነው ብለሃል። እንግዲህ ምርጫህን መርጠሃል። እዚህ ጋር እንግዲህ ትዳርን አስተካክልና አብረህ ከልጅ ጋር እና ከሚስት ጋር አብረን ኑር ብለን እንግዲህ መክረን ዘክረን ነበረ። ነገር ግን አንተ ልትቀበል አልቻልክም። እዚህ ጋር እቺ ልጅ እንግዲህ ስንት ጊዜ ነው ስትለምነ የነበረችው? ነገር ግን አንተ ይህን ነገሮች እንግዲህ መቀበል አልፈለክም። ይህ ማለት እንግዲህ ምርጫ ሌላ ነገር ነው። ስለዚህ አሁን ደግሞ እንግዲህ በአንተ ምርጫ ላይ ተመርኩዛ እሷም ውሳኔዋን ወስናለች። በዚህም እንግዲህ ከህይወቷ እንድትወጣላት እና እዚህ ቤት ያለን እቃ ይዘን እንድትሄድ እንደምትፈልግ እንግዲህ እየነገረች ነው። ይህን ደግሞ መቀበል አለብህ፣ ለምንድን ነው የማትቀበለው ሲል እንግዲህ ሲናገረው ነበረ። በዚህም የተናደደው አብርሃም እንግዲህ አንተ ምን ያገባሃል? ሲጀምር አንተ እዚህ ቤት ውስጥ ምንድን ነው የምትሰራው? ለምንድን ነው ከእሷ ጎን ጎን የምትሄደው? አንተ ግን ምን እያደረግክ ነው ሲል እንግዲህ በወንድማማቾች መካከል አደገኛ ጸብ እንደተነሳ ነው የተሰማው ማለት ነው። አብርሃምም እንግዲህ በንዴት ልጁን ውጣ ከዚህ ቤት፣ አንተ ሲጀመር እዚህ ጋር ምንም አትሰራም፣ በእኔና በእሷ መካከል ያለው ነገር እኔና እሷንን የምንፈታው፣ ሲጀመር አንተ ለምንድን ነው ከእሷ ስር የምትሄደው? አንተ የኔ ወንድም ነው ወይስ ደግሞ የእሷ ቤተሰብ ነህ? ምን እያደረግክ ነው ሲል እንግዲህ ሲናገረው ተሰምቷል። በዚህም የተነሳ አብርሃም በንዴት እንግዲህ ከወንድሙ ጋር ተናንቋል ማለት ነው። በዚያም ሩታ እንግዲህ በመሀላቸው ገብታ ኤፍሬም ለእኔ ስላሰበ ነው እንደዚህ የምትሆነው፣ ስለዚህ እንግዲህ ኤፍሬም ምን የሚያጠፋው ነገር የለም፣ እኔ ነኝ የፈለግኩት፣ እኔ ውጣ እያልኩ ነው፣ ኤፍሬም በፈለገው ሰዓት እዚህ መሆን ይችላል፣ አንተ ግን ከዚህ ቤት ውጣ፣ እቃን ይዘህ ሂድ ስትለው ነበረ። ነገር ግን አብርሃም እንግዲህ እሺ ብሎ ሊሄድ አልቻለም። በዚህም እቃውን እንግዲህ እንደማይወስድ ነግሯታል ማለት ነው። ተመልካቾች በዚህ ጉዳይ ምን ታስባላችሁ? እኔ እንግዲህ አሁን ላይ ሩታ የወሰነችው ውሳኔ ከባድም ቢሆን ግን በጣም በአስፈላጊውና በጣም ጥሩ ውሳኔ እንግዲህ በትክክለኛው ሰዓት መወሰኗን ነው እኔ የምረዳው። ምክንያቱም እንግዲህ አልፈልግሽም ካለ አንድ ሰው እሺ ብሎ እንግዲህ መሸሽ እያለ እሷ እስካሁን ራሱ ልጁን መለማመጧ ትክክል አይደለም። ምክንያቱም ልጁ እንግዲህ ተሰብስቦና አንድ ላይ ሆኖ መኖር አይፈልግም። እሱ እዛም እዚህም እያለ እንግዲህ መባከን ነው የሚፈልገው። ይህንንም ተረድታ እንግዲህ እሷም ውሳኔውን ወስናለች። በዚህ ውሳኔ ግን አብርሃም እንግዲህ አለመስማማቱ ደግሞ የልጁን እንግዲህ ሁለት ቦታ ልርገጥ የሚለውን ስሜት ያንጸባርቃል ማለት ነው። በዚህም እንግዲህ የሩታ ውሳኔ ቢዘገይም ትክክለኛ ውሳኔ መሆኑን ነው እኔ የምረዳው ማለት ነው። ተመልካቾች በዚህ ጉዳይ እንግዲህ ሀሳቤን ትጋሩኛላችሁ ብዬ አስባለሁ። እስኪ የእናንተስ ሀሳብ ምን ይመስላል? ሀሳብ አስተያየታችሁን እስኪ አስቀምጡልኝ። ይሄ ትክክለኛ ውሳኔ ነው ወይ በሩታ በኩል ያለው? ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገር እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሮት አዳዲስና ትኩስ ነገሮች ሲደርሱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።